በዚህ መልኩ እንደዚህ አይነት ኤክስኤል ፋይል ቢኖራችሁ ይሄን ኤክስኤል ፋይል ለሪፖርትም ሆነ ለሪሰርች ፐርፐዝ እንዴት ወደ ቻርት መቀየር እንደምትችሉ ላሳያችሁ። ይሄ ፊገር ይሄ ቴብል ሰብጀክት ሜል ፊሜል ቶታል የሚል 4 ሄዲንጎች አሉት። እነዚህን ሄዲንጎች እና ይሄንን ፊገር የያዘ ቴብል እንዴት በቻርት መልኩ ማስቀመጥ እንዳለብን ላሳያችሁ። ለምሳሌ 3 ኮለመኖች አሉት። ይሄን ኮለመን ትመርጣላችሁ። ሰብጀክት ሜል ፊሜል የሚሉትን ከመረጣችሁ በኋላ የምትፈልጉትን ኮለመን ብቻ ትመርጡና ኮምፒውተር ኪቦርዳችሁ ላይ አልት ፕላስ F1 ትጫናላችሁ ማለት ነው። ይህን ስትጫኑ በዚህ መልኩ ቻርት ይመጣላችኋል ማለት ነው። ይህን ቻርት መቀየር ብትፈልጉ እዚህ ጋር ቻርቱ መሃል ላይ ክሊክ ታደረጉና እዚህ ጋር ቼንጅ ቻርት ታይፕ ምትላለች። ይህን ቻርት ክሊክ ስታደረጉ ቻርት ታይፖች ዝርዝሮች ይመጡላቸዋል። ኮለመን ቻርት፣ ላይን ቻርት፣ ፓይ ቻርት፣ ባር ቻርት፣ ኤሪያ ምናምን የሚሉ ቻርት አይነቶች አሉ። እያንዳንዱ ቻርት ታይፕ ደግሞ የራሱ የሆነ የተለያየ ዲዛይን አለው። በዚህ መልኩ ቻርት ማዘጋጀት ትችላላችሁ ማለት ነው። ይህን ቻርት የምትመርጡት ቤዝድ ኦን ዮር ዳታ ኤንድ ዮር ቴብል ካራክተር ነው። ለቴብላችሁና ለዳታው ሲዩቴብል የሆነ የሚመቸውም ቻርት ታይፕ ትመርጣላችሁ ማለት ነው። ይህ ለምሳሌ ይህንን ኮለመን ቶታል የሚለውን ኮለመን እዚህ ቻርት ላይ አላጠቃልለውም። ይህን ኮለመን ረስተነው ወይም ደግሞ ቴብላችን ላይ አዲስ ቴብል ጨምረን አዲስ ኮለመን ጨምረን ቢሆን ኖሮ ይህንን ኮለመን እንዴት ወደ ቻርቱ ማካተት እንደምንችል በዚህ መልኩ ማዘጋጀት ትችላላችሁ። ቶታሉን የሚለውን ይህንን ኮለመኑን ሴሌክት ታደርጋላችሁ። ይህን ኮለመኑን ኮፒ ታደርጉና መሀል ቻርቱ ላይ ክምጡና ፔስት ስታደርጉት የተረሳውን ወይም አዲስ የጨመራችሁትን ኮለመን ወደ ቻርቱ መጨመር ትችላላችሁ ማለት ነው። በዚህ መልኩ ቻርት ማዘጋጀት ትችላላችሁ። ስላዳመጣችሁ እኛ አመሰግናለሁ። እንሰራላችሁ የምትፈልጉት ካለ በኮሜንት መስጫው ቦክስ ላይ አስቀምጡልኝ። ታንክ ዩ